عمل التواجد الأمني الجيد على الشوارع الرئيسية، متابعة الحالة الأمنية بشكل عام، نأكد على الانتقال السريع للبلاغات. استلمت. በነገራችን ላይ ነጃት አልহামዱሊላህ ምስጋና ላንተ ይሁን ያ መውላ። ወአለይኩም ወራህመቱላሂ ወበረካቱ። መቼም ዛሬ የተደሰትኩት ደስታ በሐያት የተደስቼ ማይቼው ማቃ አይመስለኝም። ወራህመቱላሂ ወበረካቱ። እዚህ ጋር 3173 ሰዎች አላችሁ። ሁላችሁም ተጨንቃችሁ የነበራችሁ አልহামዱሊላህ እህታችን ተይዛለች። ህግ ነው። አጁዛ አንቺ ለሷ ብዬሽ እያለቀሽ ነው። እኛ እኮ ማንም ያንቺ የማንም ሃይማኖት ይሁን ሃይማኖት السلام عليكم ورحمة الله وبركاته. دعوتوتا في وردفتوتا فارشو أكمل نجينا خيسان كالجالة لا كم بركة اسم براجرات أكو ما بيكمتي انت لا أمدرا نبي خين صلى الله عليه وسلم في أكسمتي جتشا بدأ أفعال الرابه تري قيادة تنيوتي أرانتنا زاقويا ويتي كمام تجرتي حركة موتو ما قال تجرتي شرطان سعودي قابون هنو فيديو اسني قبردي دفيتن جرا فيديو خنانغد ومتلا ስለዚህ ነጃት ተይዛለች። ቪዲዮዎች አሉን ፖሊስ ይዛት ምን ሲል እሱ ቪዲዮ አብረን እንመለከታለን። እስኪ ማን ደስ ብሎታል ማን ቅር ብሎታል ቪዲዮ አይተን እንመልከት። ከኛ ጋር ሁኑ። ላይክ ማድረግ አትርሱ። ቼክ አው በማይመጣበት ነገር ነበር የመጣችሁ መያዝ ስለነበረባት አው ተይዛለች። አልহামዱሊላህ ረብል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። በዲነል እስላም ተቀልዶ በነብያችን ሰለላሁ ዐለይሂ ወሰለም ተቀልዶ የሚታለፍ የለም። ከዛ በላይ አረ ለምን እዚህ ጋር እሷ መያዝ ስለነበረባት ባደረገችው ድርጊት ማግኘት ያለባትን ፍርድ ልታገኝ በተገቢው መንገድ በቁጥጥር ስር ውላለች። ዋናው ነገር ግን ቀሪዎችስ ከሷ ባልተናነሰ ሁኔታ ምላሳችን በሰው ሃይማኖት ላይ መንዘራ የተለያዩ ነገሮችን እናስተላልፍ እኛሳ ዋጋችንን ማናገኝ ይመስልናል? አይቀርም እናገኛለን። ማግኘት ባለብን ሁኔታ ሁሉ እናገኘዋለን። ብዙዎቻችሁ ፉከራ ብቻ መስሏችሁ ነበር አይደል? የሚታለፍ የለም። ይሄ ማለት ለኛ የመጨረሻው ደረጃ ቀይ መስመር ነው ያለፈችው ያልነው በምክንያት ነው። ከዚህ በላይ ለምናችን ምን ልናደርግበት? ጥንቃቄ እናደርግ። አሁንም አጁዛ አንቺ ለሷ ብዬሽ እያለቀሽ ነው። እኛ እኮ ማንም ያንቺ የማንም ሃይማኖት ይሁን ሃይማኖት ላይ ቀልድልም። አንቺ አሁን እያለቀሽ ነው ለሷ ብዬሽ። እኛ ደግሞ ማለቀስተውና አንገቱን ቁርጥ እንሰጣለን ለሃይማኖት ማለት ነው። ወላሂ እሷ ማለት ነው እሷን ቦታ ያለሽ ቢያቀኝ ወላሂ ሄዳለሁ። እኔ ጅዳ ነው አለው። እኔ ግን አላቀም ምን ያረጋል? ችግር ለቆማጣ ይቃማኝ የለኝም። የሷ ቦታ አላቀም። አንቺ ያለቀሽ ነው አሁን ሶፍት እያጨረሽ ነው። ቆይ ሶፍት ሊጨምርሽ እንዴ? ልስጥሽ ሶፍት ወይ ኬፒ ልስጥሽ? በኬፒ ትጠራጋለሽ ፊትሽ ማለት ነው። አታለቅሽ። አንቺ እሷም አንድ ነው። ለሷ ብዬ ላይ ያለቀሽ ነው አንቺ። አለይኩም ወራህመቱላሂ ወበረካቱ። መቼም ዛሬ የተደሰትኩት ደስታ በሐያት የተደስቼ ማይቼው ማቃ አይመስለኝም። አልহামዱሊላህ ረብል ዓለሚን ثم አልহামዱሊላህ አላሁ አክበር አላሁ አክበር አላሁ አክበር። ነጃት አላህ በፈቀደው ሰዓት እንግዲህ በፖሊስ ተይዛለች። አልহামዱሊላህ ረብል ዓለሚን 2-3 ቀን ሙሉ ሙስሊሞችን ያስለቀሰው ከሌላ እምነት ተከታዮች ደግሞ ትችትን ብዙ ነገር ያሰነዘረው የነበረው ጉዳይ እልባት ተገኝቶለታል። የኛ የነበረው ወደ ህግ ማቅረብ ነበረ። አላህ Subhanahu Wa Ta'ala ደግሞ ፍርድ የሱ ነው ያላህ ነው።
ወደ ህግ ቀርባለች አሁን ፍርዱን ደግሞ ካላህ ነው የምንጠብቀው የሱ ውሳኔ ነው የሚሆነው አማኙ ማድረግ ያለበትን ነገር አድርጓል ዲኑን ለመጠበቅ ማድረግ ያለበትን ነገር አድርጓል ካሁን በኋላ ምንም አይነት ቪዲዮ እንዳትሰሩ በሷ ጉዳይ ላይ በቃ ጉዳዩ ኦሬዲ ስለተቋጨ ምንም አይነት ቪዲዮ ሙስሊሞች ምንም አይነት ቪዲዮ ምንም አይነት መልስ እንዳትሰጡ አማና አልহামዱሊላህ ምድርና ሰማይን በፈጠረው አላህ Subhanahu Wa Ta'ala ስታላግጥ ረሱሉን ሰለላሁ ዐለይሂ ወሰለም ስትሳደብ ምንም ያልተሰማችሁ ለሷ መያዝ የተሰማችሁ ሰዎች በጣም ነው የምትገርሙት አላህ Subhanahu Wa Ta'ala የፈጠራችሁን ጌታ እንደዛ ስታብጠለጥል ጸጥ ያላችሁ ሙስሊሞች በጣም ነው የምትገርሙት አላህ ይህዲኩም ሲቀጥል ደግሞ ማለት ነው እናንተ ሙስሊሞች ገዳዮች ናችሁ እምትሉ ሰዎች ማለት ነው ምንም በማይመለከታችሁ ነገር አትግቡ ስንቴን ነገር አይገባችሁም እንዴ እናንተ እንደርጎ ዝም ብጥልቅ አትበሉ አያገባችሁም በቃ አትግቡብን አልደረስንባችሁም አትድረሱብን ልጅቷ የእጇ ማግኘት አለባት ትገደል ማንም ያለ የለም አንዳንድ ሰዎች በኮሜንት ትገደል ይላሉ ግን የተናገረችው ነገር እሷ የእጇ ማግኘት አለባት خلاص አለቀ እዚህ የመጣችሁ አትልከስከሱብኝ በጓደኞቼም ስር እየመጣችሁ አትግራችን ላይ አንዳንዴ እሷ መስራቸው ቪዲዮች አንዳንዴ ስክሮል ሳደርግ ይመጣልኝ ነበር በፊት እንዳለ ስድብ ብቻ ስድብ ነጃት የምትባይ ልጅ ስነ ስርዓት ሊኖርሽ ይገባል በነገራችን ላይ ነጃት ከሁለት ሰዓት በፊት ተይዛለች ግን እኛ ከነጃት በጣም ብዙ ትምህርት ነው መማር ያለብን ሌላ ሀገርም ሳውዲም ሆነ ሌላ ሀገርም ሆነ የማንንም እምነትና ብሔር ባንሰድብ ሁላችንም በአንድነት ማንንም ሰው በፈለገው ነገር ማመን ይችላል እቺ የገዟ እምነቷን ነው የተናገረችው እቺ ልጅ በኮሜንት ተሳስታ ነው በኮሜንት ሰጥቷት አሳሳቷት እኛም ማድረግ ያለብን ኮሜንት እንኳን ሲሰጠን ለዛ ኮሜንት መጥፎ ቃላትን ባንናገር ነገ ላይ ደርሶ ዋጋ ስለሚያስከፍለን ማለት ነው ለዚች ልጅ ጸሎት እናድርግላት ፍርዱ እንዲቀልላት ማለት ነው ምክንያቱም ደጅ ላይ ቆማ መጠበቅና ስላለቻት እርግጠኛ ነኝ ሙስሊም እህቶች ወንድሞች እውነት ጨክኖባት ሳይሆን በዲናቸው ስለመጣች ነው እነሱም ተጠያቂ ናቸው ዲናቸውን ካላስከበሩ እነሱም ተጠያቂ ስለሚሆኑ ነው በእነሱም መፍረድ አንችልም ግን ከዚች ልጅ ላይ እኛ ትልቅ ትምህርት ነው መማር ያለብን ማለት ነው ስለዚህ ነጃት የእስልምና እምነት ተከታይ የሆኑ ሰዎች ነብያችንና አላህን ተሳደበችብን ብለው ነው የከሰሷት የጮህባት የተንጫጩባት አይደለም ስለዚህ እነሱ ደግሞ ነብዩ መሐመድን የተሳደበ አላህን የተሳደበ ምን ይሁን የሚል የራሳቸው ህግ ይኖራቸዋል መተዳደሪያ ደንብ በዛ መሰረት ቅጣት የሚፈልገው ቅጣት ቢደርስባት ምን ቢልባት እሱን የኦርቶዶክስ ልጆች በማገባችሁ ባትገቡ ደስ ይለኛል በተለይ ትላልቅ ፍሎር ያላችሁ በጣም እናከብራችሁ ዛሬ በነጃት ጉዳይ ገባችሁት ይሄ የኡስታዞች ስራ ነው እናንተ ምን አገባችሁ ምንም የምታውቁት ነገር አለ ሳራን ጨምሮ ስታወቁ ነበር ጓደኛሽ ልትሆን ትችላለች ሲሆን አሳልፎ ለኡስታዞች ሰጣው እነሱ በእናንተ ፍሎር ወይ አካውንት ገብተው ነው ሊያወሩ የሚገባው በማርያም እንዴት ይባላል ነውር ነው ሼም ነው ወደ ላይ ወደ ስር ትላላችሁ ትለምናላችሁ በአላህ ትላላችሁ ፕሊዝ አንዳንዴ ነገ ላይ እኛ ጋር ተመልሶ የሚመጣን ነገር ባታደርጉ ጥሩ አንዳንድ ሰዎች እኔ ኒንጃ ነኝ በጣም እናከብራችሁ ዝቅ ብላችሁ አያለው ትናንሽ ፍሎር ያለው የሚገራርም ስራዎችን እየሰሩ ትላልቅ ፍሎር ደግሞ ያላችሁ ነውር የምናፍርበትን ነገር ዝቅ የምንልበትን ነገር በማገባን ለምን እንገባለን ነገ የምንጠየቅበትን ነገር ለምን እናደርጋለን በዛው ልክ የሚገራርም ነገር የሚሰሩ የኦርቶዶክስ ልጆች አሉ እነሱን እንኳን አንዳንዴ በእምነት ጉዳይ ላይ ሲሆን ማማከር ያባቱ ግን እኛም በሙስሊም ነገር ላይ አያገባንም እንደውም በዚህ አጋጣሚ ሙስሊም እህትና ወንድሞቼን በጣም አከብራለሁ እላፊ ቃል እንኳን አልፎም አልተናገሩ አያገባሽም ፐርሰናሊ የነገሯት እና እንደ ውይይት ነው እንደ ውይይት አድርገው ነው የጀመረችው መሆን የለበትም አያገባንም እኛ ይሄ የእምነት ጉዳይ ነው አንዳንድ የሚባል አንድ አባባል አለ የድሮ አባባል አማቱን ጋርዶ እናቱን ያስፈጭ እናቱን ትቶ ለአማቱ ይነጭ ምናምን የሚባል ነገር አለና ይሄ መሆን ጠቅላላ መሆን
መሆን የሌለበትን ጥፋት የተሰራው። በቃ ዳግመኛ እኔ ይሄ ሜቢ የመጨረሻም የመጀመሪያም ቪዲዮ ይሆናል። እኔ በኦርቶዶክስ ማንም ሰው ይመጣ እንከተኝ ይቀል ወደ ኋላ አለ። እኔ ዘሬ ቢነካ ጎሳዬ ቢነካ ምንም ቢነካ ቦታ የለኝም። ይሄ የእምነት ጉዳይ ግን ምንም መደራደርበትና ቦታ መስጠት አይደለም። ስለዚህ ማንንም እንደተራ ክር እዚህ ላይ አንጠልጥሎ ገብቶ ሲያጨማልቅ ሳይ በጣም ጠላለሁ። የእምነት ድርሻ የራሱ የሆነ ዋጋ አለው እና ተከበሩ።